መጀመሪያ ስሜ ቤቴል የሚባለው ስም ማን ነው? ሳሚ ገበጣ ይመቻል። ጉድጓዱ ከኔ ነው። ተረዳው ለሞት ጥርሲያስ ልማዴ ነው። አይኔን አታስቂው አለች ሴትዮ። ቆንጆ ነው። ጸጉርህን ግን ወድጄዋለሁ ብትቆረጠው። የሳይ ማን ፓፒቱ የለችም እንደ ዋጓን ምንድነው የሚመስለው? አራል ይመጣል ሄዶ ነው ማዳና ላምስ ያስፈራ ስቆተ ነው ይመጣል። እሺ የሳይ ወቃሽ ቦምቦ ክላት ምን ክላት ነው? አረባናትሽ ቦምቦ ክላት ነው ያለው። እንግዲህ ምን እንደሆነ ምን አውቃለሁ እኔ። የሳይ በቃ እስኪመጣ የሆነሽ ነገር ልብላ። ጭራሽም ማጨስ ነው እንዴ ዛሬ ደግሞ ይዞብን የመጣው? አይደብራችሁ ባባጨስ? አራ ምንም ችግር የለውም። ማጨስ እንዳፈራ በራሴ ሰበን ምን አገባኝ? ልጄ ማጨሳል ማለት ነው። አጭስ እንዳፈራ ከበናት አያሌው እኮ ባይሞት ያገባኝ ነበር። ግን ለምን አላጨስ? አረበት ይቅርብኝ። እረበሱ አምጫላሉ እንዴ አሽከምሽ ልብስና አርክሹ ቀንተን ይራሱ አሩባት ይዘው ተወረልቻል። ጋውኔን አይደል እንዴ ያደረከው? ስለ ማርያም እዚህ ስለ ተሩ መዳሊያ የኔውቴ ነፍስ ማር አረ እንደሱ አይደለም የሚባለው። እግዚአብሔር ስትሉ አመት ያደርስልን ነው። እስከ መቼ ነው ይሄ ልጅ የሚሰድበን ብዬ አስብ። አረ ዳኒ ምንድነው? ጸጉርሽ ደግሞ አምፖሎ አስደሽ ያለቀ መጥረጊያ ነው መሲው ብራዘር። እንዴ ደግሞ ምንድነው እጀታ እንዳለው ሰው እንዲህ ምናምን ብለሽ ፎቶ የምትነሺው? አረ በለው የቱርክ አክተር እኮ ነው መሲው። ቅንድብሽ ምናምን አባታር አንተን እንደ ሰራው ጆሮ ምንድነው ዳኒ? እንዴ ጨረስከን እኮ በስድብ። አንተ ግን አፍንጫ እንደዚህ ሰፊ ነው እንዴ? እንዲህ ሰው አትናፈጥም አንተ? ሻይ ውስጥ እኮ ዳቦ እየነከረ የሚበላ ዘገምተኛ ወንድ እኮ ነው ያንቺን ልብ የሚሰብረው። አስተውይ። ሰላም፣ ይህ ዜና መረቅ ነው። ዜና ዲያስፖራ በቅርቡ ወደ ሀገራቸው የሚገቡትን ዲያስፖራዎች የመምጣት ዜና ተከትሎ የሚስቶቻችን አመል እየተቀየረ ነው ሲሉ የወንዶች ልማት ማህበር ወልማ አባላት በነቂስ ሰላማዊ ሰልፍ ወጡ። ቤት ውስጥ ቃል አቀብልም፣ አይኔን ከቻታ አልነቅልም፣ ጠዋት ተነስቼ ቁርስ አልሰራም፣ የወር አበባዬ እስኪያልፍ አጉርሰኝ የሚሉ ሰበቦችን ጨምሮ ያለጡት መያዣ በፒጃማ ብቻ ወክ መውጣትንና የደሞዝም ኦዲት ጀምረውብናል። ካልሲና ቦክሰርም የምንገዛው በእነሱ ፈቃድ ሆኗል። ተኝተው እንኳን ማስቲካ በቄንጥ ማኘክ ጀምረዋል ሲሉ እንባ የታከለበት ቅሬታ አቅርበዋል። ዲያስፖራዎች መጥተው እስከሚመለሱበት ጊዜ መስሪያ ቤቶች ለሚስቶቻችን የአመት ፈቃድ ቢሰጡልን ለቁጥጥር ምንኛ ባመቸን ሲሉ ገልጸዋል። በሰላማዊ ሰልፉ ላይ ከታዩት መፈክሮች መካከል ዋ ዲያስፖራ ሚስቴን ትነካና ይታያል ይህ አጣና፣ እንዲሁም አገር እያለሙ የሰው ሚስት ቢቀሙ መሆን ዲያስፖራ ምኑ ላይ ነው ጥቅሙ፣ እንዲሁም ሚስቴን ብትቀማኝ በዶላር ሰለባ ግሪን ካርድ ያስቀማል የወንድ ልጅ እምባ፣ እንዲሁም በአገር ቀልድ አላውቅም ብለህ ለማማለል ዶላር ብታወጣ እኔም ቀልድ አላውቅም በሚስቴ ለመጣ፣ እንዲሁም ዲያስፖራ ሆይ ሚስቴን ለመጀንጀን ደፍረህ ብትነሳ 100 ሜትር ትንሽ ገባ ብዬ ቆመጥ እንዳያስኩኝ ጭራሽ እንዳትረሳ፣ እንዲሁም የሚሉ መፈክሮች ተሰምተውበታል። ልብ ያለው ሸብ ነው። ፍትህ ለወልማ። በሰላማዊ ሰልፉ መካከል አንዲት የሴቶች ልማት ማህበር ሴልማ አባል ሰርጋ በመግባት የሴት ዲያስፖራዎች ሁኔታ አስጨንቆናል ክፉኛ፣ አልተዘናጋንም እያየን ነው ባይነው ቁራኛ ብላለች። አንዳንድ ወንዶች ግን ምን ሆናችሁ ነው ከፍቅረኞቻችሁ ጋር ስትጣሉ ጅሎች የምትሆኑት? አንዲት አርቲፊሻል የሆነች ልጅ ጥላኝ ሄደች ምናምን እያላችሁ እላፊ ትጠጣላችሁ። በጣም ትሰክራላችሁ። የጠጣችሁበትን ብርጭቆ ሰብራችሁ ደም ስራችሁን ቆርጣችሁ በደማችሁ ደብዳቤ ትጽፋላችሁ። እናንተ የኩንታ ኩንቴ ዘመን ሰዎች ምን እንደሚሻላችሁ እኔ እንጃላችሁ። አንዳንዶቻችሁማ ክፉኛ እያላዘናችሁ ከፎቅ ላይ ራሳችሁን ትወረውራላችሁ። እናንተ ስፓይደርማኖች ይኸው ሽባ ሆናችሁ ህይወታችሁን የተዘጋው ዶሴ ካረጋችሁ ሰነበታችሁ። እስኪ ከሴቶቻችን ተማሩ። ከእናንተ በተጣሉ ማግስት ድል ባለ ሰርግ ወፍራም ጥቁር አጭር መላጣ ሀብታም ባላግብት መልከ ጥፉ 2 ልጆች ወልዳ ቪየት መኪና እየነዳች መንገድ ላይ ስታገኝ ምጽዋት ሰጥታ ታልፋለች። ቆይ ይሄ ምን አይነት ትውልድ ነው? የላሸቀ ትውልድ እኔ አላልኩ። ሄሎ ወይ በለጠናማ ባለፈው የሰረቅናትን ግልገል እኮ ያዙኝ በእናትህ ና እስኪ ፖሊስ ጣቢያ። ያንን ግልገል ባለፈው አብረን የሰረቅናትን ያችኛዋ? አዎ አረና በእናትህ ተይዞ ይገረፉኝ እኮ። ገረፉክ? ወደ ኋላ አስረው መጣው በቃ መጣው። የቱ ጋር ነህ? ወረዳ 6 ና። ተው እንጂ ምን አባት ነው አንተ ምን ሆነህ ነው? ወደ ኋላ አስረው እኮ እየገረፉኝ ነው።
ወደ ፊት ዘሩ ይመላጫ እንዴ ወደ ኋላ ምን እያጉልባበት እኮ ነው የሚሻለው የማድረግ ይጣራቱ ይተጉልባበት አዲ የሚከገረው በለጠ ተው አትገልጠው ዋይ ለበለጠ እኮ ወጣለኝ ለወንድሙ ነኝ ለማን ነው የደወልኩት ለአሁን አረጋይኔ እኮ ለገብረ መድን ነኝ አንተ ምን ሆነህ ነው ተው በለጠ ተው እየገረፍኝ እኮ ነው ዋይ ለአንተ ለወንድሙ ወንድ ልጅ አይደለም ይቆጠን ነበር ምን አባት ነው እዚህ የምትንፋረቀው ወይ እኔ ከዚህ በኋላ ትዳር ምናምን የሚባል ነገር ውስጥ አልገባም የሚያምር ተጣላቱ እንዴ አራው ልጅ ለምን ድንዝዝ ያለ ልጅ ነው ድንዝዝ ያለ አንቺ በይው በቃ ማለት አረ በጣም በቃ ካንቺ ጋር በጣም ብዙ አንድ የሚያረጋችሁ ነገር አለ እውነት እንጂ መቼ ዕለት ነው በተጋባን በስድስተኛው ነው በሰባተኛው ቀን ይሁን ጠራራ ፀሐይ ነውና አይስክሪም ገዝቼ ሰጠሁት እሺ ከዛ ፍቅር እኔ ያልሞቀ ነገር ብዙም እንደማይማቸኝ ያወቅሽ ምንድነው የቀዝቃዛ ነገር ከኔ ጋር መለየት ፈልገሻል አይለኝ እና ታዲያ ምን ችግር አለ አንቺ ራስሽ ያሞቀሽ አስጭም ነበር እንደ አይስክሪሙን ለዚህ እኮ ነው አንቺ ነገር ነው ያል መንግስት እቃው እጃችን ላይ እንዳለ ደርሶበት ስለዚህ በተቻለን ፍጥነት ከዚህ አካባቢ መሰወር አለብን። ይሄ እቃ ምን ያህል ተፈላጊና ውድ እንደሆነ ለእናንተ አልነግራችሁ። ለደህንነታችን የሚያሰጋ የትኛውም እንቅስቃሴ ካያችሁ እርምጃ ወሰዱ። ተግባባን? ግልጽ ነው አይደል? እቃው የት ነው? ሀነት ይባላል። ይህ ፍቅር አጋር ፈለጋ ነው። አጭር ወንድ አይመቸኝም፣ ቦርጫለሁ። ጸጉሩ ገባ የሚል ወንድም አይመቸኝም። አረ እየሄድሽ አይመቸኝም ትላለች እንዴ? እንደውም አንቺ የምታገቢው ባል ቦርጫም፣ ቀጭን፣ አጭር፣ መላጣ፣ ምልጥልጥ ያለ ሰካራም፣ ቤቱን ዞር ብሎ ማይ ቦርኮ ሌላ የሚደበድብሽ ያ ዋናው የሚደበድብሽ ይስጥሽ። እረቺ ተናደድኩ ነው በጣም እኔ ነው የነካትኝ በቀጥታ። ወይኔ ሰሞኑን ሚስቴ እያስደሰተችኝ ነው። በጣም ደስተኛ ነኝ ነው የምልህ። በቃ በእውነት ምን ተገኘ እንዴ? ምን አልተገኘም። በቃ አልኩ ሙያዋ ጨምሯል። ምን ይታወቃል? በፊትስ እሱ እኮ በጣም ባለሙያ ነች። እጅ የሚያስቆረጥ ነገር አይደል? አልኩ እኮ እንዳለ ገዴው ጣቴን ቆረጣት የሚያታየም እንዴ? አላጠሩብም ነው ታዲያ። እኛን ባለሙያ ሆናለች ነው ልብስ፣ አለባበስ ጆንያ አልጋ ብትወጣ ራሱ አምሮባት ነው የምትወጣ። እንደ ድሮ ምናምን መንኳን አንተ እኮ ከበፊትም አላይ ብለህ እንጂ ቆንጆ አቋም ያላት ሚስት ነው የሰጠህ። ምንም እኔ ሰሞኑን በቃ አልኩ ልዩ ነው የሆነችብኝ አልኩ። ልዩ መመስገን ያለብህ። ኧረ በጣም ያው ደግሞ ወራም እንጂ ያልጋ ጨዋታም ላይ አሁን ጨዋታውን አመጣ። ስለሱ አታውቂው። እንዝርት መች ይሾራል እንጂ ቬንቲሌተር መች ይሽከረከራል። ተወረወሯል። አቤት አይጥሩዬ ስንቱን ነው ካሳለፍነው። እሱ አታንሳው ማለት እንደዚህ እንደምትለኝ እኮ ታዲያ ለኔ ያለቀውት